ሀይ ሰላም ያ መሲቱ ለቢሶች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እኔ ያለው ይመስገን። ዛሬም ደግሞ በኤፍሬምና በአብሬሽ በሩታ ጉዳይ ተመልሰናል መጥተን ማለት ነው። የቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኤፍሬም ደግሞ አበዛ ትንሽ ሞቅ ሞቅ አድርግበት እንዴ። እኔ ነኝ ያስተዳደርኳት ባለቤቷ እኔ ነኝ አልከው አንተ ለአብርሽ ወንድም ነው እንጂ በእነሱ በትዳር መሀል ማስታረቅ ምችል ከሆነ ማስታረቅ ማችል ከሆነ ደግሞ መውጣት እንጂ እንደዚህ ተው ወስን እንደዚህ ነው አይባልም ማለት። አንተ ለሷ ክብር መስጠት አለብህ፣ ቦታ መስጠት አለብህ። በራሷ ውሳኔዎችን መወሰን እሷም ትችላለች፣ እሱም ደግሞ ይችላል ማለት ሁለቱም በራሳቸው አስተሳሰብ የሚሄዱ ሰዎች ናቸው። ነገር ግን በትዳር መሀል መግባት የእናንተን ባላቅም የትዳር መሀል መግባት ማለት እኮ አንድ እንደገና ሌላ ችግር መፍጠር ነው ማለት ነው። እሷ ያለችው ጊዜ እፈልጋለሁ፣ እሷም ደግሞ ትንሽ ቾክላለች። ሩታ ምንድነው እዛ ወልጄ እዛ ራሴን ረፍት አድርጌ ነው እንደዚህ የሚባል ነገር የለም። አባት ነው የራሱን ደስታ ራሱ ማየት ይፈልጋል። ስለዚህ የትም ንቅንቅ ማለት የለም። መሄድ ከፈለግሽ እረፍት መውሰድ ከፈለግሽ ለአንድ ሳምንት ለአንድ ወር ምናምን ነው። በተቆጣሽ ሰዓት ሁሉ ሻንጣውን ዛጥ አርገሽ አምጥተሽ እሄዳለሁ ማለት ይሄ ጥሩ አይደለም። ነገም ራስሽን ቤት ለመኖር ይሄ አስተሳሰብሽ አይፈቅድም። ምክንያቱም ትንሽ ነገር ተቆጥተሽ ይሄ እንኳን ከባድ ነገር ነው ማለት በህይወትሽ የመጡ ነገር ነው። እሱ ደግሞ ያለፈ ታሪክ ነው ብሎ አሳምኖሻል። እሱ ደግሞ ማመንም መረዳትም አልቻልሽም። ነገር ግን በተቆጠሽ ቁጥር ሁሉ ሄዳለሁ ካልሽ ጥሩ አይመጣም። ቤተሰቡም ሊሰለች ይችላል። አንቺ ገና እግዚአብሔር ልጅ ይስጣቸው ሰጥቷቸዋል። ደግሞ በሰላም ተገላገይ። ገና ከዚህ በኋላ ብዙ ነገር አለ። ብዙ ሰው እርዳታ የሚያስፈልግሽበት ታይሞች አሉ። ከሰዎች የምትቀበይ ነገሮች አሉ። ክትትል የሚባል ነገር አለ። ያንን ቦታ ብቻሽን መሄዳችም አብረሽ መሄድ ሰው አለ። በእርግጥ ቤተሰብ አለ። ሆኖም ግን አባት አለ፣ የራሱ የልጅሽ አባት። እሱ የራሱን ደስታ የራሱን ማየት ይፈልጋል። እኔ አሁን ቤተሰብ እያለው እሱ ያለበት ቦታ ነው ልጅ ነው ወለድኩት። ለምንድን ነው አባት የራሱን ደስታ ስለሚፈልግ ማለት ነው። አንቺ እንደዚህ እናትነት እንደዚህ ነው ብለሽ እስከምትታገኝ ሳይሆን እሱም የአባትነትን ድርሻ መወጣት አለበት፣ ማገዝ አለበት፣ መረዳት አለበት። የራሱን ደስታ ራሱ ማየት አለበት። ከሱ በኋላ ነው ማንም እንትን ማለት የምችለው። ስለዚህ አንቺ መቸኮል የለብሽም። ገና 2 ወር ነው 3 ወር ነው ጽንስ ይዘሽ እስከዛ ድረስ ራሽን አዳምጬ ከዛ ልጅን ወልጄ ምን ብዬ እመጣለሁ? እስከዛ ቤትሽስ ባልሽስ ማን ይጠብቃል? ማን ያያል? እንዴት ነው የምታስቢው? ኤፍሬም ደግሞ እዚህ ጋር ራሳቸው ይስማሙ እንጂ አንተ ምንም አያገባም። ምንም በቃ ወንድምነት እሱ እንዲወስን አንተ ቁረጥ ወስነው እንደዚህ ነው ዘራፍ ጻጻት አይባልም። እነሱ ሁለቱም ተነጋግሮ መፍታት ካልቻሉ በመሀላቸው ትገባለች። ከቻሉም ደግሞ ራሳቸው ይፈቱታል እንጂ ይሄ ጥሩ አይደለም ነው የምላቸው። ቤተሰቦቻችን፣ አድማጮቻችን እና ለማንኛውም ነገር አትወክሉ። ሜዳ ላይ ወጥተናል ብላችሁ ደግሞ የምትናገሩትን ነገር አስቡ፣ አስተውሉ። እግርሽ ላይ እስከሚወጥ ግን እንደምትፈልግ እግሯ ላይ አይደለም ምስቷ እስከሆነች ድረስ ደግሞ ምኗም ላይ መውደቅ ትችላለች። እግሯን እያጠብካት ነበር። ይቅርታ ልጠይቃት ባለፈው ለኦዲየንሶቹ እዚህ ከመጣሽ በኋላ ነው እንጂ የነገረችው መጀመሪያም ዱባይ ሳትሄድም በፊት እርጉዝ መሆኗን ታውቅ ነበር ምናምን ብለህ ስታኮርፍ ምንድን ነው አደረከው? እግሯን እያጠብክ እግሯን እያሳምክ ነበር። ይቅርታ እስከሆነ ድረስ ደግሞ ምንም ማለት ትችላለህ፣ ምንም መሆንላት ትችላለህ። ነገር ግን ይሄ የማሽቃበጥ ይቅርታ ሳይሆን ከልብ ሆነ ይቅርታ መደራረግ አለባቸው። ሲቀጥል ደግሞ ያው ሴት ልጅ ብዙ ጊዜ መሄድ ነው የምንፈልገው። አባቴ ጋር ሄዳለሁ፣ እናቴ ቤት ሄዳለሁ አይደለም ትዳሬ ነው ብዬ ነው ከእናቴ ከአባቴ የተነጠልኩት። ከዛ ደግሞ ምንም ይሁን እሱን አዳምጬ ለሱ ተገዝቼ ትዕዛዙን ሰምቼ ሚስትነትን ተቀብዬ ማደር ነው መኖር ነው የሚፈለገውም ማለት ነው። ስለዚህ አቾክሉ፣ ለማንኛውም ነገር ለውሳኔ አቾክሉ። በቃ እናንተ አንዴ ነው ፕሮግራም ብላችሁ ሚዲያ ወጣችኋል አይደለም? ከዛ በኋላ ደግሞ ለሚዲያ የሚሰጡት ነገር ማሰጡትን ነገር ራሳችሁ በቤታችሁ ሴፍ ማድረግ ነው። ስለዚህ በመሄድ የሚመጣ ነገር የለም። መሄድ ነው በቃ። የሄደ ደግሞ ለመመለስም ለመሄድም እንደዚህ ስትመላለሱ ህይወታችሁን አታጥፊቱ፣ ህይወታችሁን አታበላሹ። አንቺ ስትሄጂ እሱ ማን አለ? እሱ እኮ አንቺን ብሎ ሚስቴ ነች ብሎ አግብቼ ያለው ተከብሬ ያለው ብሎ ቤተሰቡን ጥሎ ወደ አንቺ መጥተዋል አይደለም? በቃ ያንን ሰውዬ ደግሞ ኃላፊነቱን ወሰድሽ አንቺ ነሽ። ትሬት ማድረግ የሚገባ አንቺ ነሽ። ስለዚህ መሄድ አትበሉ።